ስኬትን ለማግኘት ሚስጥራዊው ቀመር። በዛሬው ክፍል ሶስት ዋና ዋና ነገሮች እናያለን። በመጀመሪያም ጥሩ ነጋዴ መሆን የሚቻለው እንዴት ነው የሚለውን ነገር፣ በሁለተኛ ደረጃ በንግድ ውስጥ በጣም አስፈላጊውን ደንብ እንመለከታለን። እንዲሁም በዚህ ክፍል መጨረሻ ላይ ስኬትን ለማግኘት ሚስጥራዊውና ዋነኛውን ቀመር የምንመለከት ይሆናል። እንግዲህ በፎሬክስ ትሬዲንግ ውስጥ ብዙ ነገሮችን እየተማማርን እዚህ ደርሰናል። ለመረዳት የሚያስፈልጉት የመጀመሪያው ነገር በጣም ፈጣን ሀብታም ለመሆን ከፈለጉ ፎሬክስ ትሬዲንግ እንደ አጠቃላይ ንግድ በጣም ፈጣን ሀብታም የሚያደርግ መንገድ ላይ ሆን ይችላል። ይህንን በዋናነት መረዳት ያስፈልጋል። ሳይኮሎጂካሊም ጠንካራ መሆን ስለሚያስፈልግ ማለት ነው። ጥሩ ነጋዴ ለመሆን መሰረታዊ ትንታኔ፣ ቴክኒካዊ ትንታኔ፣ የአደጋ አያያዝን ሪስክ ማኔጅመንትን በደንብ ማወቅ ያስፈልጋል። እንዲሁም ህመም የሚያስከትሉ ኪሳራዎች፣ የስነ ልቦና አምሳያዎችን እንዴት እንደሚይዙ መማር ያስፈልጎታል። በጣም ስኬታማ ነጋዴ የሆነው ፖል ቱዶር ጆንስ እንደዚህ ይላል: በኪሳራ መመታቱን መቋቋም መቻል አለብህ። የቱንም ያህል ቢቆርጡ ብዙ ስሜታዊ ውጣ ውረዶች ይኖራሉ። ይሄንን ተረድተን ሳይኮሎጂካሊ ጠንካራ በመሆን ፎሬክስ ትሬዲንግ ላይ ተስፋ ባለመቁረጥ ብዙ ጊዜም በመሞከርና የተለያዩ ነገሮችን በማስተካከል ወደፊት ከሄድን ብዙ ነገር ማሳካት እንችላለን በፎሬክስ ትሬዲንግ ውስጥ። በሁለተኛ ደረጃ የምንመለከተው በንግድ ውስጥ በጣም አስፈላጊ የሆነውን ደንብ ነው። በንግድ ውስጥ በጣም አስፈላጊ የሆነው ደንብ ይላል ትሬደርና ሄጅ ፈንድ ማኔጀር የሆነው የ7 ቢሊዮን ኔት ወርዝ አለው ተብሎ የሚገመተው ፖል ቱዶር ጆንስ ንግድ ውስጥ በጣም አስፈላጊው ደንብ የሆነው ፕሌይ ግሬት ዲፌንስ ናት ግሬት ኦፌንስ ይላል። እንግዲህ ምን ማለት ነው? መጫወት ያለብህ በትልቁ ለማጥቃት ሳይሆን በትልቁ ለመከላከል ነው። ምን ማለት ነው? ፎሬክስ ትሬዲንግ ውስጥ በጣም ብዙ ትርፍ ለማግኘት ሳይሆን መሄድ ያለብህ ያለህን ገንዘብ ላለማጣት ነው። በዛ መንገድ ሲሆን ትርፋማ ትሆናለህ። ገንዘብህን ላለማጣት አይነት አካሄድ ማለት ነው በዚህ ውስጥ የምንሄደው። ብዙ ሰዎች ብዙ ገንዘብ የሚያጡ ብዙ ለማግኘት በሚሄዱበት ወቅት ነው። ስለዚህ አንተ ማድረግ ያለብህ ያለህን ገንዘብ ላለማጣት በዚያ መልኩ ሲሆን የተሻለ ትርፍ፣ የተሻለ ጥቅም ታገኛለህ። ይህ ቀለል ያለ አነጋገር ግን ኃይለኛ ሀሳብ በእያንዳንዱ ስኬታማ ነጋዴ ይደጋገማል። ምክንያቱም ብልህ ትሬዲንግ ካፒታሉን ስለመጠበቅ ነው። ንግድ ሲከፍቱ ጥሩ ነጋዴዎች ሁለት ነገሮችን ሁልጊዜ ያውቃሉ: ምን ያህል ሊያገኙ ይችላሉና ምን ያህል ደግሞ ገንዘባቸውን አደጋ ላይ ሊጥሉ ይችላሉ። የእነሱ ሀሳብ ሂደት ግልጽ ነው። $3000 ለማግኘት $1000 ማጣት አይነት አካሄድ ነው። ሁልጊዜ ወደ ንግድ ሲገቡ ሁልጊዜም የማቆሚያ ትዕዛዝ ያስቀምጣሉ። ይህ ማለት ገበያው በእነሱ ላይ ከተንቀሳቀሰ ወዲያውኑ ኪሳራቸውን ይቆርጣሉ ወይም ይገድባሉ። እንግዲህ አደጋን ለማስተዳደር ወይም ሪስክ ማኔጅመንት ላይ የተለመደ ምሳሌ ቢያንስ እንደ አደጋው 2 እጥፍ ማለትም እኛ ልንከስር ከምንችለው ገንዘብ 2 እጥፍ ኦር 3 እጥፍ አድርገን ልናተርፍበት የምንችለውን አይነት ስትራቴጂ ነው መጠቀም ያለብን። በቻርት ላይ እንደሚከተለው መመልከት እንችላለን። ይህን ቻርት ስትመለከቱት እንግዲህ 1/2 ሬሾ አለው። ልንከስር ከምንችለው 2 እጥፍ ነው ትርፋችንን እየገደብን ያለ ነው። ስለዚህ ከስቶፕ ሉዝ ልናጣው ከምንችለው ገንዘብ 2 ወይ 3 እጥፍ አትርፈን ከፍ አድርገን ነው ግራፋችንን መስራት ያለብን። በዛ መልኩ ነው ትሬድ ስናደርግ ትርፋማና ጥሩ የተሻለ ልናገኝ የምንችለው። ብዙ ነጋዴዎች ከ1 ለ3 ጀምሮ ለአደጋ ተጋላጭነት ትርፍ ለማግኘት ያመለክታሉ። ይህም ማለት ለ$3 ትርፍ ለማግኘት $1 ለአደጋ የተጋለጡ ናቸው ማለት ነው። ልምድ ያላቸው ነጋዴዎች ንግድ ከማስገባታቸው በፊት ሁልጊዜም ታርጌት ትርፍና ማቆሚያ ነጥቦችን ይወስዳሉ። በዚህ መንገድ ዲስፕሊን እንዲሆኑና
በንግድ ወቅት ስሜታዊ ውሳኔዎችን ከማድረግ ይቆጠባሉ። ምንም አይነት አካሄድ ቢኖረው በዚህ ንግድ ውስጥ ምንም አይነት ከፍታ ዝቅታ ቢያሳየንም በመጀመሪያው አቋማችን በመጽናት እስከ መጨረሻው ንግዳችንን ትርፍ ለማግኘት ወይም ኪሳራ የሚደርስበትን መንገድ ለማወቅ በዚያ መልኩ ይሆናል ትሬድ የምናደርገው። በመጨረሻም ወደዚህ ክፍል ወደ ዋናው ፓርት ወደ ሆነውና በጣም ወሳኝ ፎሬክስ ትሬዲንግ ላይ ትርፋማ ለመሆን ወደ ሆነው ስኬታማ ለመሆን ሚስጥራዊው ቀመር ወዳልነው ቦታ ላይ ስንደርስ እንግዲህ ስኬትን ለማግኘት ሚስጥራዊው ቀመርን እንመልከት። በፎሬክስ ትሬዲንግ ሚስጥራዊው ቀመር አለ ከተባለ አንድና አንድ ሊሆን የሚችለው ዴዲኬትድ ለርኒንግ ኤንድ ሪስክ ማኔጅመንት ነው። ብዙ ፎሬክስ ትሬደሮች ብዙ ቦታ ላይ ይሄን ነገር ልትሰሙት እንደምትችሉ ገምታለሁ። እና ሰክሰስ ኢኳል ቱ ኮምፓውንድ ኢንተረስት ፕላስ ዲሲፕሊን ነው። ሶ ዴዲኬትድ ለርኒንግ ኤንድ ሪስክ ማኔጅመንት ከወሰን መማርና አደጋን መቆጣጠር አሁን ያልነው ካለፈው ፓርትም ጋር አሁን ካልነው ጋር ተመሳሳይ ነው። ሶ አደጋን መቆጣጠር ሪስክ ማኔጅመንት በጣም ወሳኝ ነገር ነው። እናም ዴዲኬትድ ለርኒንግ ኤንድ ሪስክ ማኔጅመንት ዋናው የፎሬክስ ትሬዲንግ ቁልፍ ሆኖ እናገኘዋለን። ሰክሰስ ኢኳልስ ቱ ኮምፓውንድ ኢንተረስት ፕላስ ዲሲፕሊን ያልነው ስኬት ጥምር ፍላጎትና ተግሳጽ ነው። ያው በአማርኛ ፍቹ ትንሽ ለመተርጎም ስለሚያስቸግር ነው። ዲሲፕሊን መሆን አለብን። አንዳንዴ ትሬዲንግ ላይ ይገርመኛል ማንነት ነው የምንገነባው። ማለትም ፎሬክስ ትሬዲንግ ላይ ገንዘብ ለማግኘት ምናምን በምንልበት ጊዜ ራስን መቆጣጠር መቻል፣ ስግብግብ አለመሆን፣ ብዙ የራሱ ሳይኮሎጂካሊ ፓርት በጣም ሰፊ ነው። በሱ ነገር ጠንካራ መሆን አለብን። ለዚህም ነው ደሞ አካውንት መጀመሪያ ላይ የሚመከረው። እና ትልቁን ቀመር ደግሞ ስንመለከት 1% ዕለታዊ ትርፍ መጀመሪያ ላይ አነስተኛ ይመስላል፣ ግን ትርፋማነትን ማዋሃድና አካውንቱን የሚያሳድጉ ከሆነ ከጊዜ በኋላ ይጨምራል። ይሄ በጣም ትልቅ ማለት በዚህ ክፍል ላሳያችሁ የፈለኩት ትልቁና ወሳኙ ፖይንት ነው። እንግዲህ በየቀኑ 1% ትርፍ በማግኘት ያለንን አካውንት ባላንሳችንን በየቀኑ በ1% ብናሳድግ ፎሬክስ ላይ እንግዲህ 1% ማለትም $100 $1 ማትረፍ በጣም ቀላል ነው እንደሚታወቀው። ሶ በዛ መንገድ ሆኖ በየቀኑ 1% ራስን ኮንትሮል ማድረግ ነው። አሁን እዚህ ላይ ዋናው ጨዋታ ሳይኮሎጂካሊ ነው ብለናል። እሱም የሚሆንበት መንገድ በየቀኑ 1% ማትረፍ ቀላል ይሆናል። ነገር ግን ይሄን 1% ማግኘት ከቻልን ብለን ስለምናስብ ተጨማሪ ለማግኘት በምንሄድበት ጊዜ ነው ያለንን እያጣን የምንመጣው። ስለዚህ በዚህ ፐርሰንት በትንሽ ሪስክ እንግዲህ በየቀኑ 1% ሪስክ እያደረግን ብንቀጥልና በመጀመሪያው ቀን $100 ብንጀምር በየቀኑ በ1% ትርፍ በአመቱ መጨረሻ ላይ እንግዲህ $1329 አካባቢ የምንደርስ ነው የሚሆነው። ይሄም በጣም ትልቅ ትርፍ ነው። $1000 ብንጀምር በአመቱ መጨረሻ $13290 ይኖረናል። ሶ ይሄን የምታሰሉበትን ካልኩሌተር አሁን አሳያችኋለሁ ቀመሩን። በጣም ሊታይ የሚገባው ሰፊ ነገር ነው። እኔ በጣም የምገረምበት ነው። ማለትም ይሄንን ቀመር ለሪል ላይፍ ራሱ ያለንን ካፒታል በዚህ መንገድ ለማሳደግ ብንሄድ ማለት $100 እንደመነሻ በጣም ትንሽ ገንዘብ ነው። ነገር ግን የአመቱ መጨረሻ ላይ በ1% ትርፍ እንኳን በየቀኑ በ240 ቀን ያው ከሰኞ እስከ ዓርብ ባሉት ተሰልቶ ማለት ነውና እንደዛ አድርገን ብንሞክረው በጣም አስገራሚ ለውጥ ሊያሳየን የሚችል ቀመር ነው። ቀመሩን እንግዲህ ስንመለከት ይሄ የምትመለከቱት ነው ቀመሩ። እዚህ ቀመር ላይ ኤ ኢኒሺያል አማውንት ስትሆን አር ግሮዝ ሬት ነው፣ ኤክስ ደግሞ ነምበር ኦፍ ታይም ኢንተርቫልስ ነው። እንዳልነው እንግዲህ አሁን ቀመሩን በካልኩሌተር ላይ መተን እንሞክረዋለን። በመጀመሪያ ያልነው መነሻ ገንዘባችን አለ። ለምሳሌ ሌላ እንደ ምሳሌ ብንወስድ መነሻ ገንዘብ $500ን ብንጠቀም 500ን መጀመሪያ ላይ እንጽፋለን። እንደዚሁም በቅንፍ እናደርግና 1 ፕላስ ካደረግን በኋላ የምናድግበት ፐርሰንት 1% ነበር እስካሁን ስናስብ የነበረው 2% ደግሞ በየቀኑ ትርፋማ ብንሆን በጣም አስገራሚ ለውጥ ነው የሚያሳየን። ከዛም ይሄንን ለአንድ አመት ያክል ብንደጋግመው
240 የስራ ቀኖች አሉ ከሰኞ እስከ አርብ ያሉት ማለት ነው። እንግዲህ ተመልከቱ ምን ያህል በጣም ትልቅ ገንዘብ ነው በዚህ ነገር የምንሰራው እና መነሻ ዳላር $500 ቢኖርም በደንብ አስተውሉ። ይሄንን በየቀኑ ለ2% ያክል ከ$500 2% ማለት እንግዲህ $10 አካባቢ ነው እና በየቀኑ $10 በነገራችን ላይ $10 የሚሆነው የመጀመሪያ ቀን ላይ ብቻ ነው። የመጀመሪያ ቀን በ1% ስናተርፍ $510 ይሆናል ያለን አካውንት። የሱን 1% ስናተርፍ ደግሞ 10 ነጥብ ምናምን ዳላር የሆነ እያደገ የአመቱ መጨረሻ ላይ እንግዲህ $57944 ያክል ይኖረናል። በጣም ትልቅ ልዩነት ነው የሚፈጥረው እና ከዚህ በኋላ 57 አሁን የምታዩት 57944 አለና የዚህን ደግሞ መልሰን በዛው በ2% ስናሰላው በየቀኑ በጣም ትልቅ ገንዘብ መስራት እንጀምራለን ማለት ነው። በጣም እያደገ መሄድ ማለት ብትጠቀሙት በጣም መመክራችሁ ቀመር ነው። ትልቅ ነገር በጣም የሚያሳድግ ካፒታል ለማሳደግ በዚሁ መንገድ ዲሲፕሊን ሆነን ከሄድን ትልቅ ለውጥ ሊያመጣልን የሚችል ነገር ነው። ሂሳቡ እንዳልኳችሁ በምትፈልጉ መልኩ በዚህ ማስራት ትችላላችሁ። እንደዚሁም መቀያየርም ትችላላችሁ። ለምሳሌ መነሻ ገንዘብ ያልነው $500 በ$50 ብናረገው እንግዲህ አመቱ መጨረሻ ላይ $5794 ይኖረናል እና በጣም ሰፊ ለውጥ $50 እንግዲህ ለአብዛኛው ሰው ማለቴ እንደ ስራ ከቆጠረው ይሄን ነገር ለማግኘት በጣም ከባድ ገንዘብ አይደለም። ደሞ አካውንት ላይ በደንብ ራሳችንን ካሳደገን በኋላ በ$50 ተነስተን በየቀኑ በ2% ትርፍ ብንሄድ በአመቱ መጨረሻ ላይ $5794 ይኖረናል። ግን ደግሞ ይሄንን በ2 አመት ደግሞ ብናደርገው ላሳያችሁ የሚያሳየንን ለውጥ በአመቱ $5794 እናገኛለን ብለናል። በ2 አመት ብናደርገው ደግሞ በ480 እናስበው እና ተመልከቱ በጣም ትልቅ ገንዘብ ትልቅ ለውጥ የሚያሳይ ነገር ነው። በጣም አስደናቂ ነው። ተጠቀሙበት እያልኩኝ መክራችኋለሁ። የዛሬው ፕሮግራም ይህን ይመስል ነበር። ሳዮናራ